ሰላም እንዴት ናችሁ? ዛሬ እንግዲህ ረዱን ቲክቶክ እንሰራለን ተባብለን ፍራንክ ልናረጋት ነው። ቆይተሻል ማን ብለን ሁላችንም እንድትጥቅ እናረጋታለን። ምን ትላለች የሚለውን ነገር እስቲ አብረን እናያለን። እየመጣች ነው እንግዲህ ፍራንክ ልናረጋት ነው። ሄሎ እንዴ ረዱ ምን ሆነሽ ነው? በእግዚአብሔር እየመጣሁ ነው። አንተ ይነካኩት እንዴ ስንት ሰዓት ሙሉ ስንጠብቅሽ አይደል እንዴ? እንደዚህ ማለት ደስ አይልም። እሺ ቶሎ በይ። ሁሉም በቃ እንትን እያሉ ነው፣ እየተነጫነጩ ነው። እሺ ቶሎ በይ። እሺ በዚህ የዩቲዩብ ቻናል እንግዲህ የተለያዩ ፊልሞችን ወደ እናንተ የምናደርስ ይሆናል እና ሰብስክራይብ በማድረግ አግዙ። Yosa. አይ ግን እኔ አላውቅም። እንዴት ነው? ሰላም ነው? በጣም ቆይሽ ረዱ ጌታን ልጆቹ ራስ ተናደዱ። ለሰከመ የሚመጣና ነው ነግራታለሁ እኮ ማላልኩ እንዴ ምሳሌ ነው ፀጉር ቤት ምናምን ብዬሻለሁ እኮ 6 አባ ነበር ሳላልሽኝ አይደል? በጣም ቆይታሉ። በጣም ነበር ቀድሜ ሄጄ ነበር ስጠብቁ ላይ ነበረው ማለት ነው። ሌሎች ልጆች ነበሩ ተናደው ሄዱ። ነው ሶስት ደብሯቸው ማለት ስራ ከሆነ በጊዜ ነው መገናኘት ያለብን አይደል? ማርያም ስራ ትቼ ነው የመጣው። ቆየሁ እዚህ ቁጭ አሁን እንስላሽ ሄደ ልጁ ራሱ ዘራው ልጅ ሄደ። እሱም አልሰራም እያለ ነው። ችግር አለ። ሰፈር ልጅ እየጠበቁ ነው። ተቀምጠህ ካለ ሰዓት ሄደም ስንት ሰዓት ነው ራሱ? ይሄ በጣም ነው የደሳት 5 ሰዓት ነው። ትናንትና ምን ነበር ሳናግሽ 5 ሰዓት ላይ ሲሆን እንለያያለን ነበር ያልኳት። ለሷ ራስ ነግሬያታለሁ። እህቴ ከትንሽ ትመጣለች ብያት ነበር። 30 ደቂቃ እንቆይም እኮ ተቀምጣችኋል። ሰዓት አለሽ? ለሰዓት አለሽ ለመስራት? አረም ነው ስልክ እየተደወለ ካንቺ ጋር እንዴት ስማማ ነው? ለምንድን ነው ሀሳባችሁን አስቀይራችኋል? ኖ አይደለም እኔ አያስቀይርኳቸውም። ሲቀጥል ደግሞ አንቺ በጣም ግልሻ እኔና አንቺ ብቻ መስራትም አንችልም። እኔ ራሱ በጣም ቸኩላለሁ። ነግሬሻለሁ፣ መጀመሪያም ነግሬሻለሁ አይደል? 30 ደቂቃ ይወስድም እኮ ገና እኔ አላውቅም። ንገሯት በቃ ጉዳይ ነው እኮ ገና ለአምስት ማለት አይደለም። አይ 30 ደቂቃ መፍጀቱ ሳይሆን ስራ ከተባለ ስራ ሰዓት መከበር አለበት። እኔ እንደዛ ነው የማስበው አይደል? እኮ ሌላ ጊዜ ይስተካከላል። ዛሬ አይደል እንዴ ተገናኘ ነው ገና መጀመሪያ እና በመጀመሪያ ቀን አፍረሽ እንዴት ነው የሚሆነው? ሌላ ጊዜ ላይ ሌላ ጊዜ ምን ችግር አለ? አቡ ምንድን ነው? እኔ እኮ ግራ ገብቶኝ እኮ ንገራት። አንዴ አሁን በምንጨቃጨቅበት ሰዓት ራስኮ ብንሰራ በቃ አለቀ። አንተ ታውቂያለሽ ብዙ ሰዓትም ስለተቀመጠው የመስራት ሞራላቸው የሚቀርጻት ልጅም ሄደ እሱም አልሰራም ምናምን እኛንም አስደበሩ አልጠብቅም ምናምን ብሎ ልጁ እንደሆነ ባይራዶ እና ሲጀመር አሁን ሁሉ ከኛ ጋር ለመጀመሪያ ጊዜ ነው የምትሰሪው አይደል? ስለዚህ ሰዓት ማክበር እኛንም ማክበር አለብሽ። ቢያንስ እንኳን እኛም ማክበር አለብሽ እኮ ተነጋግረናል አይደል? በቃ ይገባሻል እኮ ሲጀመር እኔ ፀጉር ቤት ትሄዳላችሁ። እኔ ሲጀመር አንድ ነገር እንገርሽ፣ እኔ አትመጭኝ ካንቺ ጋር መስራት አልፈልግም ሲጀመር ማለት ነው። ታውቃለች። እኔ እነግራታለሁ ጓደኛዬ እንጂ እኔ ካንቺ ጋር መስራት ሲጀመር አልፈልግም። ለዮርዲ ብዬ ነው ገባሻ? ስለዚህ ሰው ደግሞ ማክበር አለብሽ። ሰው የማይፈልገውን ነገር ለሰው ብሎ ሲያደርግ ደግሞ ማክበር አለብሽ። አንቺ እኮ ሁላም ምን ችግር አለ? ኖርማል ነገር ነው ማለት ስለተመቸሽኝ ስላልተመቸሽኝ ምናምን ነገር አይደለም። ኮንቴንታችን አይገናኝም። የምንጣጣም አይመስለኝም። ላይክ ታውቃለች፣ እሷም እነሱም ያውቃሉ። አልፈልግም ግን ደግሞ ስቲል ደግሞ አክብሬሽ ከመጣሁኝ ደግሞ አንቺኛ ማክበር አለብሽ። እኔ ዛሬ እንዴት እንደጠራችሽ ሁላ ይገርመኝ አለ ማለት በቃ ሌላ ጊዜ ለአራት ምናምን ማለት ስራ አንቺ ለጊዜ እንደዚህ የምትሰሪው ግን አይ የምር እንደዚህ የምትሰሪው ነው። እንደዚህ አይነት ኮንተንት ሰርች አላውቅም። ለመቀየር ነው ነግሬሻለሁ። አካውንቴ ምናምን ጥሩ ስታተስ ላይ አይደለም። ሰው ለመቀየር ነው ነግሬሽ ተስማምተን ነው አይደል የመጣሁት። አትመችኝም ጭራሽ። አዎ አትይ አይደል እንዴ? አትይ ሰፈርሽ ድረስ ጠርተሽ እንደዚህ ይባላል? ድሬዳዋ ሁሉም ሰፈሩ ነው አይደል? እኔ ሰፈር አይደለም። እኔ እንግዲህ የእውነቴን የተናገርኩት የልቤን የተናገርኩት። እናንተም ያለ ሀሳብ ካላችሁ ተናገሩ። ታያቸው እነሱን እንዴ እኔ ነገርኩሽ ወይ? እኔ ሀሳብ ነገርኩሽ እኮ የኔን ሀሳብ ነገርኩሽ። ኦሬዲ አትመጪኝ እንዴ? በግድ ነው እንዴ? ረዴት ያምሻል? በግድ ነው ልጅ አይደለሽ እንዴ አንቺ? ለመጀመሪያ ተናገሪ ነበር። እንደዚህ መጨቃጨቅ አያስፈልግም እኮ ሁለታችሁ እንደዚህ መባባል አይሰራም። ታናዳለች በጣም አሰበች። በጣም ነው እንትን እኔ ባለጌ ያለ ስራው ስራ እንዴ አንቺ ያምሻል እንዴ? እግዚአብሔር ነው ስራ እንዴ አንቺ ያምሻል እንዴ? አድቢ ለነሱና ያጅልኝ ስልኬን ያጅልኝ ነገር ለማውራት አንቺ ያምሻል አይደለም። ታይ እንዳትቆጣጡ። ምን ይሄ ነገር የምር ነው ወይስ ተነጋግረን መተን አትመጪኝ ምናምን ብላ ትሳደባለች? አትመጪኝ በግድ ነው እንዴ? ረዴት ሁለታችንም አትመችንም። እሺ
ንገሪያት፣ አንቺ እራስሽ ንገሪያት። አይደለም አብሳላ ንገሪያት። ለምን እንትን የምትይው ቀረጻ ነው እንዴ? በቃ እኔ 1000 ፎሎወር አይደለም የመጣው አይደለም። ንገሪያት። ሰው መከበር አለበት የለበትም? ንገሪያት። በቃ እናንተ ተናገሩ። ሲጀመር ነው ይላል። ሲጀመር ማለት እንግሊዝ ሰማን አለበት። እኔ ባለጋ አይደለም ለዴ ስራ አይደለም። በእናትሽ በጣም ነው የሚደብረው። እንደዚህ አይደረግም። እንደዚህ አይደረግም። ትልቅ ልጅ ነሽ። እንደዚህ አይደረግም። እሺ ስራ ነው። ኦፍኮርስ ሁላችንም ገቢ የምናደርግበት ነገር ነው። ስራ ነው። ሰው ሪች ማድረግ እስከቻለን ድረስ ኮላብ አድርገን የሆነ ነገር እንስራ ነው የተባለው እዚህ ጋር። እኔ በጣም ያናደረችኝ በጣም ነው የምትደብረው። እሺ ሁላችሁ እንደዚህ አይደረግም። አንድ ላይ እናንተ ላይ ፕራንክ ነው። ካሜራ ዘጋለን ነው ኖርማል ቢሆን አይሆንም። መቼ ነው ፕራንክ ሰርታችሁ የምታውቁት እናንተ? እዚህ ጋር ምን ካሜራ ፕራንክ ነው። ፕራንክ ካወራሽ ስለምስቅ ነው ሲመልኩት። እንዴት አረጋጊ በቃ እንዴት አንተስ ነው አረጋጋት ጀመር ማለት ነው። ፕራንክ ምናምን ብላችሁ ይልባችሁ ነው እንዴ? ኧረ የምር አይደለም፣ የእውነት ማረን አይደለም። ደረስኩ ካልሽ በኋላ ነው ዩቲዩብ እንጀምር ብለን እንደዚህ ነገር በጣም ነው እኛ ሲጀመር አይመረጥም የምር እንዴ ሰፈራችን ድረስ ጠርተንሽ ሂጂ አትመችም ይባላል እንዴ? የምር ቢሆን እንኳን አይመጣልንም አይባልም። ፍራንክ አንቺ የቲክቶክ ሰው ሆነሽ ፍራንክ አታውቂም እንዴ? ናውጣ አንተ ይታኔ ነው የምትጠይቀው ያስነገጣ ደግንጋው ይፈንጀለስ ለማስቀ ምንም እኔ ኩሳቂ መጣ እንዴ እናንተ ይደራ አሁን ማለት ልጅ ተቆቁ አንቺ እንዴ ፍራንክ ወቂ አራራ እግዚአብሔር ካሜራማን ጀቀረኝ እንጂ ገብረ ምታቆመው ና ልጅ ታቆፋለች እና ባብላት ቢያንስ እንዴ አራራ እንዴ ረዱ በኔ ባብላት እሺ ከታች እንዴ ኧረ በእግዚአብሔር አብሰራ ስልኬ ለአንተ ነው የሰጠው አራራ ይታረክ አራንቺ ምንድን ነው የምትፈልገው? ካንዴ ስልኬ ቢተንዳር ካንዴ አንቺ በማርያም አንቺ ታቂ ምን ይረዳኝ? እኛው ቀን ሼሉ ጋር ከደረስሽ በኋላ ነው ይሄ ሀሳብ ይመጣልኝ። እኛ የምራችንን ቢሆን አንልሽም ነበር ሲጀመር። እሺ ዋጥሽ ወይ ፕራንክ ሲደራረጉ እንደዚህ ነው የምር የሚሆኑት እንዴ? እንደዚህ ነው የምር ነው? በቃ እንኳን ለቀቁ ደበደበን ነው ተረጋጊ ገዛና እንዴ ነገር ለንድስ ጀመራ አቀደን ሳልልሽ ነው እኮ ዝም ያልኩት ከዝም ባዶ እስኪ ቦርሳ ይላምጥልኝ ያው ተናገራት እኮ በቃ አትቅረጸኝ አቦ አትቅረጸኝ አራዱ እንዴ ኧረ በእግዚአብሔር ከረመረ በቃ ረዱ በእግዚአብሔር በቃ አሁን እንት ስራ ምን ጀምራ ይሻሉ አይደለም ቲክቶክ መሰረት ሆነሽ እንደዚህ ሆነ ይችላል። አንቺ ራስሽ ባለጌ የክላሴ ልጅ አይደል እንዴ? እና ስለማቀሽ እኮ ነው ጭራሽ ፕራንክ ዛሬም ሽምታለ በቃ ኩልዳውን ረዱ ይቅርታ እኔ ይቅርታ ብያለሁ። አንቺም ይቅርታ በይ። ይቅርታ እኔ ፕራንክ ነው ሁለተኛ እንደይደከም እንደዚህ መሰለ ሌላ ፕራንክ ለማሰብ አታምኝም ከዚህ በኋላ ማለት ነው። አው በቃ አታካብጂ አንቺ ደው ምድር ምንም ታካብጂ የሚዲያ ዛሬ አንቺ ማረኝ አድግ እንዴ አይደለም ያካበደሽ ለጌታ ነው ምድር እናደሽ እንደውም ፍራንኩ ይቆም እንደውም አድው እኔ ሰው መላምጥ አልችልም ብታድቢ እኮ ነው አድቢ ረዲት ጌታ እንደውም በቃችሁ አድቢ አትቅራይ ላይ ተቀቀል እንዴ ይቀርጻሉ አይ ይቀርጻሉ በቃ ይቀርጻሉ እንዴ ምን መቀርጻሉ ለሰራ ለምን መጣነስ ጀመረ ካሜራ ሰራ ለምን እንደዚህ መጥቶኝ አልፈልግም እኔ እንዴ ረዱ ካንፈለኩስ መቀረጽ እሺ መቀረጽ ከፈለኩስ ይሄ የቀረጽኩሽ ነው እሱ በግድ ነው እንዴ ረዱ በጣም ይደብራል ሰው አትፈልግም አልኩኝ በቃ ቆሞ ታታታ ምን ማለት ነው ፕራንክ ነው ተባለ እንዴ ምን ልበል ከዚህ ሲጀመር አንቺ ብቻ አትሰጥሽ ምን አረፈ ችግር አለብሽ ያሞኔ ዘራችሁ ሰብሰብ ብለሽ ተከረክኝ አይደለማ በቃ እኔ አላውቅም እኔ አላውቅም አብሰላት ልክ አይደለሽ ማለት አሁን ምን ብዬሽ ነው የምነግርሽ እዚህ ጋር ልክ አይደለሽም ልክ አይደለም ሰበሽ
እኔ ፊት አውቃችሁት እንትን ትላላችሁ። አንቺ ነው አንድ ነገር ፈያት ጓደኛሽ አንቺ ጀመር አታላትም አናዳኛለች። ከፈለጋችሁ ሂዱ አንድ ላይ ነይ በቃ ፍራንክ ተደርጋችኋል ወይ ደግሞ ሁለታችሁ ፍራንክ ተደርጋችኋል። ፍራንክ ተደርጋችኋል። ካሜራማኑ እኔ ረዴት እናውቃለን። ያውቃል ታውቃለች። ረዴት መጀመሪያ እኔ ደነገኩኝ። እግዚአብሔር እግዚአብሔር ደንግጣለች። እግዚአብሔር አብሰራት ምንም ልትጣያለች። ብናይሽ ምን አልጣለም ደግሞ እንደ እኔ እኮ አንቺ ፕራንክ እየተደረግሽ እንደሆነ ነው የማስበውና ሳቄ መጥቶብኛል። ያለቀሰች መስሎኝ እግዚአብሔር እናንተ ሰው አትሆኑም ታስጣሉ። ፕራንክ አድርጌ የሞቻለሁ። የእውነት መጣላ ነው መሰለኝ ግን እጄ ብሎ ምግብ ተንቀጠቀጠች ይላል። እኔ ራሱ እኔ እኮ ደነገርኩኝ። እሷ መጣ የመጀመሪያ ፍራንካችን ይሄን ይመስል ነበር። አብሰራትንና ማቲ ፍራንክ አድርገናቸዋል። እኔና ረዱ ወዳታ። ቀጣይ ደግሞ ማን እንደሚደረግ እናያለን ማለት ነው። ምረም ጠብቀው ፎሎ ማነው ሰብስክራይብ አድርጉ። ቻው በቃ ጠዋት የደወልኩላት ለእሱ ሰሚርም ያውቅ ነበረ።